إلا الله. وأشهد وأشهد أن محمدا أن محمدا رسول الله. رسول الله. وأشهد وأشهد أن عيسى قالوا القباش أن عيسى عبد الله عبد الله ورسوله. رسوله. أي ترجموا الإنجليزية أو تاكل ليش إلا ما برارات يأكل أشهد مالت مسكر اللون الله إله إلا الله كالله وجي بحق የሚገዙት የሚያመልኩት የለም ነው የሚመለክ ነገር ብዙ አለ ግን በሐቅ የሚመለከው የምንገዛው አላህን ብቻ ነው እኛን የፈጠረን ያስገኘን ዛሬ የሚመግብን የሚያኖረን የሚገለን የሚቀሰቅሰን እሱ እንደሆነ ማመንና የሱን ብቸኛ አምላክነትን መመስከር ማለት ነው በመቀጠል ደግሞ አሽሀዱ አሁንም ይመሰክራሉ ነው ሙሐመድ የአላህ መልእክተኛ ናቸው ነው እንደዛውም ዋና ዒሳ አብዱላህ ወረሱሉ ዒሳ ወይም አልመሲህ ኢየሱስ የሚባለው እሱም የአላህ መልእክተኛ የአላህ ባሪያ መሆኑን መመስከር ነው የአላህ ልጅም አይደለም ወይም የአላህ ሶስተኛም አይደለም ወይም ራሱም አምላክ አይደለም እሱም እንደማንኛውም ነቢያቶች መልእክተኞች የአላህ መልእክተኛ የአላህ ባሪያ ወደ ቀጥተኛ መንገድ የሚጣራ የአላህ መልእክተኛ መሆኑን መመስከር ነው ማሻአላህ አላሁ አክበር እንካ ጨምርላት ማሻአላህ አላህ እንኳን ወደ ተፈታሽበት ወደ ተወለድሽበት ሃይማኖት አላህ እንኳን በሰላም መለስሽልሻለሁ ከአሁን በኋላ ኢስቲቃማ ይኑርሽ ለምን እስልምና ላይ እውቀት ግዴታ ነው እውቀትን መማር ግዴታ ነው አንድ ሰው እስልምና ላይ እውቀት ከሌለው ፈዓለም ይላል የመጀመሪያው የእስልምና መርህ ምንድነው እወቅ ነው እቅራ የሚለው ምዕራፍ ነው ለመጀመሪያ ጊዜ የወረደው ማለት ነው ፈዓለም انه لا اله الا الله መጀመሪያ ማወቅ ነው ያለብሽ እስልምና መማር አለብሽ እስላምን ማወቅ አለብሽ ገባሽ አይደለ ከዛ በኋላ ነው ወደ ማንበብ ወደ መረዳት ገባሽ አይደል ሌላንም ወደ መስበክ የሚከደው መጀመሪያ ማወቅ ነው ስለዚህ እስልምና ላይ ማወቅ ግዴታ ስለሆነ አሁኑኑ የኢሞ ግሩፕ አለ የዙም ግሩፕ አለና ሁነኛ ግሩፕ አይተሽ ፈልገሽ ጓደኞች ካሉሽ እንዲያስቀሩሽ አድርጊና ግዴታ ነው ቁርአን መቅራት እውቀትን መማር ግዴታ ነው ያንን ካልተማርሽ ካላወቅሽ አሁንም ሌላው ደግሞ ጴንጤ ደግሞ ይመጣና አላህ አይበለውና ማለት ነው ገባሽ አይደለ ይሰማሻል እኔ የምለው አላህ ኢስቲቃማ ይስጥሽ ከእስልምና ውጪ ሌላ ሃይማኖት የለም አላህ ዘንድ ተቀባይነት ያለው ሃይማኖት እስላም ብቻ ነው ክርስቲያን በለው ኦርቶዶክስ ፕሮቴስታንት የትኛውም ሃይማኖት ማስረጃ የለውም ለራሱ ማስረጃ የለውም ሃይማኖት ለመሆኑ ማስረጃ የለውም ገባሽ አይደለ ለሚያመልከው አምላክ ምንም ማስረጃ የለውም ስለዚህ እስላም ብቻና ብቻ ነው እስላም ብቻና ብቻ ነው ትክክለኛ ሃይማኖት ይሄንን ማወቅ አለብሽ መረዳት አለብሽ ከዚህ በላይ ደግሞ ኢንሻአላህ ሌሎች ኡስታዞችም ይጨምሩልሻል ወሰላሙ አለይኩም ወራህመቱላህ አየ ኢብኑል ኢስላም ከያዋሲል ወአለይኩም ሰላም አነስ ዳምስ ደካንጋዋ nuti ijoollee islaamaati ni jira bakka takka naannoo san jira barsiisuudhaaf hanqa dandeenye nu mukorra galatoomaa isinis jabaadha ofi qabaati barsiisaanii bareechaati barnoota islaamummaa keessatti warri barnoota waan ta'eef kallattii shari'aan namaa eeyyamuun kallattii sirrii ta'een barnoota qabatamaa barsiisaanii bareechaati